የደም ግፊት ያለባቸው ሰዎች ስለ ደም ግፊት በቂ እውቀት የት ያገኛሉ የሚለው እናያለን። የመጀመሪያ የሚያገኙት ከሚያክማቸው ሐኪም መጠየቅ ነው። ስለሚሰማቸውን ማንኛውንም ከደም ግፊት ጋር ተያይዞ ያሉ ጥያቄዎቻቸውን እንዲሁም የሚሰማቸውን ስሜቶች መጠየቅ የተሻለ እውቀት እንዲያገኙ ያደርጋቸዋል። ሁለተኛ ስለ ግፊት የተጻፉ ጽሁፎችን ማንበብ። ያ ማለት አንዳንድ ጊዜ ኢንተርኔት ላይ የሚለቀቁ ጽሁፎች ምንጫቸው ስለማይታወቅ በቂ የሆነና ተመጣጣኝ የሆነ እውቀት ሊያገኙ ይችላሉ። ስለዚህ ከግፊት ጋር ተያይዘው የተጻፉ መጽሐፍቶችን ሐኪሞቻቸውን በመጠየቅ እነሱን በማንበብ የተሻለ እውቀት ማግኘት ይችላሉ። ከሁሉም ግን እኔ የማበረታታው የሚያክማቸውን ሐኪም ስለ ግፊት ያላቸው ማንኛውንም ጥያቄ በመጠየቅ ተገቢ የሆነውን የእውቀት ደረጃ አግኝተው ለዛ ደግሞ የሚያስፈልጋቸውንም ከነሱ የሚጠበቅባቸውን ድርጊቶች አድርገው በቀላሉ የግፊት መጠናቸውን አስተካክለው መኖር ይችላሉ ማለት ነው። ዋናው መልእክት የሚሆነው ምንድነው? አንድ ሰው እድሜው ከ18 ዓመት በላይ ከሆነ በአመት አንድ ጊዜ ከተቻለ 2 ጊዜ በአቅራቢያው በሚገኝ የጤና ተቋም ጋር በመሄድ ግፊቱን ቼክ ማድረግ ይኖርበታል። ሁለተኛ አንድ ሰው የግፊት መጠን ካለበት ሐኪሞች ያዘዙለት መድኃኒት በውሰድና ተጓዳኝ የሆኑ እንቅስቃሴዎችን ማድረግ እንዲሁም የጨው መጠንን መቀነስ በከፍተኛ በሆነ መልኩ ከደም ግፊቱ ጋር ተያይዘው የሚመጡ ችግሮችን ይቀንሱለታል።